መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያየኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ። ብሎ እሚተው ነገር አታውሩ። ምላሽ የሚሰጠው ነገር ይኖራችሁ። ሰውን የሚያነቃንቅ ነገር ይኖራችሁ። ፔን ሊኖረው ይችላል መልእክታችን። አሁን ይሄ ሰውዬ ንጉሥ ምን አለ? ምንም አላለው። ተነስቶ አዘነ። መልእክቱን ሲሰማ አለቀሰ። ወደ ክፍሉ ገባ አለ። ምንም አላረገው። እኛ የምንናገረውን መልእክት የያዙ ሰዎችስ መልእክታቸውን ሄደው ሲያቀርቡ አውሬ በልቷቸዋል። መንገድ ላይ ምድረ በዳ ወስደው ጥለዋቸው መልእክታቸውን ሲያቀርቡ በመጋዝን የሰነጠቋቸው። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው መልእክት። ሜሴጅ አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው። ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይሄንን አለመናገር አልችልም፣ ልኮኛል እምንል ከሆነ ምንም ነገር በሕይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብንሞት በዘላለም መንግሥት እንከብራለን። አይዟችሁ አትሞቱም የሚል መልእክት የለኝም። አፍተር ኦል ሞት ቁም ነገር አይደለም። ኦልሬዲ ኢየሱስ ሞትን ትራንስፖርቴሽን አድርጎት። መልእክቱ ይበልጣል ከኔ ሕይወት። መልእክታችን ይበልጣል ከየትኛውም ልንኖርለት ከምንችለው ዓላማ። ኢዮአብ አይደለም የላከን፣ ዘንድሮ እግዚአብሔር ልኮናል። ያየኑ ነገር አለ፣ የሰማኑ ነገር አለ። ዮሐንስ እኮ እንደሱ አለ። ምንድነው የምታወራው አሉት። እነዛ ሚድል ኢስት እና ማይነር ኤዥያ ያሉት ምንድነው የምታወራው ሲሉት ያየነውን፣ የሰማነውን፣ የቀመስነውን እጆቻችን የዳሰሱትን እናወራለን። አለ የምታወራው አለኝ። ምን ማረጋገጫ አለ? ነክቼዋለሁ፣ ቀምሼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ሕይወት ተገለጠ፣ አይተናል፣ እንመሰክራለን። አለን መልእክት። ይሄ መልእክት ዮሐንስን ምን አድርጎታል? ፍጥሞ በረዶ ላይ እንዲጣል፣ በዕድሜው ማብቂያ በፈላ ዘይት እንዲቀቀል፣ እንዲሰቃይ፣ እንዲገረፍ አድርጎታል። አላቆምም መናገር። ፍጥሞ ውስጥም ሆኖ የሚናገረው እሱ ነው። ከሚያልፍበት መንገድ የተቀበለው መልእክት ይበልጣል።